ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ የምናየው የኮምፒውተራችንን ፍጥነት እንዴት አድርገን መጨመር እንደምንችል እናያለን ማለት ነው። እንደሚታወቀው የአብዛኞቻችን ኮምፒውተራችንን በምንከፍትበት ጊዜ፣ በምንዘጋበት ጊዜ እንዲሁም ስራ በምንሰራበት ጊዜ በጣም ብዙ ታይም እየወሰደ ወይም ስሎው ዳውን እያደረገ እንገኛለን ማለት ነው። ስለዚህ እናንተ ይህን ሙሉ ቪዲዮውን እና ፕሮሰሱን ተከትላችሁ የራሳችሁን ኮምፒውተር 100% በሚባል ደረጃ ፍጥነቱን መጨመር ትችላላችሁ ማለት ነው። በመጀመሪያ የኮምፒውተራችንን ስፒድ ወይም ሲፒዩን የሚገቱብን ወይም ስሎው ዳውን የሚያደርጉብን ነገሮችን በሶስት ከፍለን እናያቸዋለን። አንደኛው ቴምፖራሪ ፋይሎች ባክግራውንድ ላይ ስቶር ሆኖ መቀመጣቸው፣ ሁለተኛው ደግሞ የተለያዩ የኮምፒውተራችን አፕሊኬሽኖች ባክግራውንድ ላይ ራን ማድረጋቸው፣ ሶስተኛው ደግሞ የዊንዶ በራሱ የተለያዩ አፕሊኬሽኖችን ፕሮሞት ማድረጉና እንዲሁም የማንጠቀምባቸው የዊንዶ ሰርቪሶች ራን ማድረጋቸው ማለት ነው። ስለዚህ ዛሬ በዚህ ቪዲዮ እነዚህና ሌሎች ነገሮችን ፊክስ የምናደርግበት 10 ስቴፖችን እናያለን ማለት ነው። የመጀመሪያው ስቴፕ ወይም አንደኛው ስቶሬጅ ሴንስ ይባላል። ወደ ሴቲንግ እንግባና ሙሉ ስቴፖችን እነዚህ 10 ስቴፖችን እናያለን ማለት ነው። ሴቲንግ ላይ ከገባን በኋላ የመጀመሪያው ስቴፕ ይሆናል ማለት ነው ስቶሬጅ ሴንስ ነው ማለት ነው። ስቶሬጅ ሴንስ ምንድን ነው? ቴምፖራሪ ፋይሎች ባክግራውንድ ላይ ስቶር ሆኖ የምናገኝባቸው ማለት ነው። ያኛውን ደግሞ ፊክስን ፕሮሰሱ እንዴት አድርገን ያለን ማለት ነው። ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ሲስተም የሚለውን ክሊክ እናደርጋለን። ሲስተም የሚለውን ክሊክ ካደረግን በኋላ ስቶሬጅ የሚለውን ክሊክ እናደርጋለን ማለት ነው። ከዛ ስቶሬጅ የሚለውን ክሊክ ካደረግን በኋላ ስቶሬጅ ሴንስ እንላለን። ስቶሬጅ ሴንስ የሚለው እኔ ጋር ኦን ስላደረግኩት ነው። ኦፍ ነው የሚሆን እናንተ ጋር አውቶማቲካሊ በተወሰነ ታይም ጋፕ አውቶማቲካሊ ራሱ ድሌት የሚያደርግልን ማለት ነው። ስለዚህ ይሄኛውን ኦን ማድረግ አለባችሁ ማለት ነው። ከዛ ክሊን ሪኮመንዴሽን እንላለን። ክሊን አፕ ሪኮመንዴሽን የሚለውን ክሊክ ታደርጋላችሁ ማለት ነው። ያኛውን ኦን ካደረጋችሁ በኋላ ከዚያ ክሊን አፕ ሪኮመንዴሽን የሚለውን ክሊክ ካደረጋችሁ በኋላ ከሱ በታች ሲን አድቫንስድ ኦፕሽን የሚላል እሷን ክሊክ ታደርጋላችሁ ማለት ነው። ከዛ እነዚህ በሙሉ ቴምፖራሪ ፋይሎች ስቶር ሆነው ባክግራውንድ የተቀመጡ ፋይሎች ናቸው ማለት ነው። ስለዚህ እነሱን እናንተ ዳውንሎድ የሚለውን ሪሳይክል እና ሲስተም ሪከቨሪ ሎግ ፋይል ከሚለው ውጭ በሙሉ ሴሌክት አደርጉና ሪሙቭ ፋይል ትላላችሁ ማለት ነው። ከዛ ሪሙቭ ፋይል ኮንቲኒው። አሁን ሪሙቭ እያደረገብን ነው ማለት ነው። ባክግራውንድ ላይ ስቶር የተደረጉ ቴምፖራሪ ፋይሎች ሪሙቭ እየተደረጉልን ነው ማለት ነው። ከዛ የተወሰነ እንጠብቀው። ሪሙቭ እያደረገብን ነው። አብዴት ክሊን አፕ ይላል። ስለዚህ የተወሰነ እንጠብቀው ማለት ነው። በዚህ ወይ የመጀመሪያውን ፕሮሰስ ተከትላችሁ ክሊን አፕ ማድረግ ትችላላችሁ ማለት ነው። የመጀመሪያውን ስቴፕ ጨርሶልናል ማለት ነው። የተወሰነ ታይም ይፈጃል። ቴምፖራሪ ፋይሎች ስቶር ተደርገው ስለሚቀመጡ የተወሰነ መታገስ ይጠበቅብናል ማለት ነው። በዚህ ወይ ቴምፖራሪ ፋይልን ሪሙቭ ማድረግ ትችላላችሁ ማለት ነው። አጀስት ፕሪቫንሲ ኤንድ ሴኪሪቲ የሚለው ነው ማለት ነው። አጀስት ፕሪቫንሲ ኤንድ ሴኪሪቲ በሚለው ደግሞ ሁለተኛው ስቴፕ ላይ ደግሞ የተለያዩ ሴቲንጎችን ኦፍ እናደርጋለን ማለት ነው። አድርገን እናደርጋለን። እዛው ሴቲንግ ላይ ከገባን በኋላ ፕሪቫንሲ ኤንድ ሴኪሪቲ የሚላለን ይህን ክሊክ እናደርጋለን ማለት ነው። ይህኛውን ክሊክ ካደረግን በኋላ ምን እናደርጋለን ማለት ነው። ዊንዶ ፐርሚሽን በሚለው ስር 4 ነገሮችን እናያለን ማለት ነው። ሪኮመንዴሽን ኤንድ ኦፈር የሚላለን የመጀመሪያው። ከዛ ስፒች የሚላለን፣ ሊንክ ኤንድ ታይፕ ፐርሰናላይዜሽን የሚላለን፣ ከዛ ዲያግኖስቲክ ኤንድ ፊድባክ የሚላለ ማለት ነው። ከዚያ ሪኮመንዴሽን ኤንድ ኦፈር የሚለውን ክሊክ ስናደርገው እዚህ ላይ ፕሮሞት የሚደረጉ ባክግራውንድ ስለሆነ በዚህ ኦፍ እናደርጋለን ማለት ነው። ስለዚህ ይህንን ኦፍ እናደርጋለን፣ ይህንን እናደርጋለን፣ በሙሉ አጠቃላይ ሁሉም ኦፍ እናደርጋለን ማለት ነው። ስለዚህ ኦፍ ካደረግን በኋላ ባክ ነው።
ቀጣይ የሚሆነው ደግሞ ምንድነው ስፒች የሚለው አለ ማለት ነው። እዛው ሁለተኛው ስቴፕ ላይ ስፒች የሚለው ደግሞ ኦንላይን ስፒች የምትጠቀሙ ከሆነ ኦፍ አለማድረግ ትችላላችሁ። ግን እኔ ኦንላይን ስፒቾች ምናምን ስለማልጠቀም እንደምታዩት ኦፍ አድርጌዋለሁ ማለት ነው። ስለዚህ ኦፍ አደርጋለሁ ማለት ነው። በቀጣይ ደግሞ ሊንኪንግ ኤንድ ታይፒንግ ፐርሰናላይዜሽን የሚለው ነው ማለት ነው። ይሄ ደግሞ ምንድን ነው? ታይፒንግ የምታደርጉ ከሆነ ኦንላይን ለምሳሌ ታይፕ ሃንድራይቲንግ የምታደርጉ ከሆነ ኦን ማድረግ ትችላላችሁ። ግን አብዛኛው ስለማንጠቀምበት ኦፍ እናደርገዋለን ማለት ነው። ስለዚህ ኦፍ እናደርጋለን ማለት ነው። አሁንም ባክ እንበለን እና ከዚያ ዲያግኖስቲክ ኤንድ ፊድባክ እንላለን። ይሄኛው ደግሞ ምንድን ነው? ዊንዶ ኢንሳይደር ፕሮግራም ማይክሮሶፍት .com ገብተን ሬጂስተር ካደረግን በኋላ ቀጥታ ዳይሬክት ከማይክሮሶፍት ጋር ኮሚኒኬት አድርገን የተለያዩ አፕዴቶች ሲኖሩ ፕሮፊካሊ ሳይወጣ እና ከነሱ ጋራ ኮሚኒኬት የምናደርግና አፕዴት የምናደርግ ከሆነ ይህኛውን እንጠቀማለን ማለት ነው። ግን እኛ አብዛኛው ስለማንጠቀምበት ይህኛውን ኦፍ እናደርጋለን ማለት ነው። እንደምታዩት ይህኛውን ኦፍ እናደርጋለን ማለት ነው። ስለዚህ ሁለተኛው ስቴፕ ሪኮሜንዴሽን፣ ስፒች፣ ሊንኪንግ ኤንድ ዲያግኖስቲክ የሚለውን እነዚህ ኦፍ እናደርጋለን ማለት ነው። ሁለተኛው ስቴፓችን። ሶስተኛው ስቴፕ የሚሆነው ደግሞ አጀስት አፕ ፐርሚሽን የሚለው ሲስተም አፖች አሉ። እነሱኞችን የማንፈልጋቸው ሲስተም አፖችን ኦፍ ማድረግ ማለት ነው። ስለዚህ እዛው ሴቲንግ ላይ ግባና አፕ የሚላል እዚህ ጋር ከዛ እዚህኛው ላይ ሳይሆን የማንፈልጋቸውን ሲስተም አፖችን እነሱኞችን ኦፍ እናደርጋለን ማለት ነው። ስለዚህ ይህኛውን የምናደርገው ደግሞ እዛው ፕሪቫንሲ ኤንድ ሴቲንግ በሚለው እንገባና ክሊክ እናደርጋለን ማለት ነው። ከዛ ስክሮል ዳውን እናደርግና ወርታች አፕ ፐርሚሽን ይላል። ስለዚህ እዚህ ውስጥ ሎኬሽን፣ ካሜራ፣ ማይክራፎን ምናምን ይመለከቷል። ከዛ ሎኬሽን የሚለው ለምሳሌ ክሊክ እናደርጋለን። እዚህ ላይ ካርታ ነክ ነገሮችን እንደ ጉግል ማፕ ምናምን በኮምፒውተራችሁ የማትጠቀሙ ከሆነ ይህኛውን በሙሉ ኦፍ ታደርጋላችሁ ማለት ነው። ስለዚህ አሁን ስለማልጠቀምበት ይህኛውን ኦፍ አደርጋለሁ ማለት ነው። ኦፍ ሳደርገው ተርን ኦፍ ተዋለሁ ማለት ነው። ስለዚህ ሎኬሽን እንዳጠቃላይ ኦፍ አደረኩት ማለት ነው። ከዚያ የሚሆነው ደግሞ ምንድን ነው? ካሜራ የሚላለን ስክሮል ታደርጉና አሁን ይዘው ካሜራ ይላል። ካሜራ በሚለው ደግሞ እንደ ዌብ ካሜራዎች እንደ ቪዲዮ ኮል እንደ ዙም ኮል የማትጠቀሙ ከሆነ ይህኛውንም ኦፍ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ይህኛውን አብዛኛው ስለማትጠቀምበት ይህኛውንም ኦፍ አደርጋለሁ ማለት ነው። ስትጠቀሙ ኢሜል ማድረግ ትችላላችሁ ማለት ነው። ከዛ ስክሮል ታደርጉና አሁን ወርታች ማይክራፎን እና ቮይስ አክቲቬሽን ምናምን ነገሮችን ትተዋቸውና ኖቲፊኬሽን ይላል። ኖቲፊኬሽን በሙሉ ኦፍ ታደርጋላችሁ ማለት ነው። ኖቲፊኬሽን ኦፍ አደረግነው። ከዛ በመቀጠል ደግሞ ሚሴጅ የሚላለ ወርታች ስክሮል እናደርግና አሁንም ሚሴጅ የሚላለ ሚሴጅንም ኦፍ እናደርጋለን ማለት ነው። ሚሴጅ የሚለውንም ኦፍ አደረግነው ማለት ነው። ከዛ በመቀጠል ምንድነው ሬዲዮ የሚላለ እሱኛውን ትተውታላችሁ ማለት ነው። ከብሉቱዝ ጋር የተገናኘ ነገር ስለሆነ ይህኛውን ነገር ትተውታላችሁ ማለት ነው አጠቃላይ። ስለዚህ ሶስተኛ ስቴፕ ላይ አጀስት አፕ ፐርሚሽን በሚለው ላይ ምን ነገሮችን አስተካከል ማለት ነው። ሎኬሽን፣ ካሜራ፣ ኖቲፊኬሽን እና ሜሴጅ የሚሉ ነገሮችን በሙሉ ኦፍ እናደርጋለን ማለት ነው። ከዛ አራተኛ ስቴፕ የሚሆነው ደግሞ ምንድን ነው? አራተኛ ስቴፓችን ዲዜብል ሲስተም ኖቲፊኬሽን። ይህኛው ደግሞ ምንድን ነው? ዊንዶ በራሱ ኖርማል የተለያዩ አፕሊኬሽኖችን ፕሮሞት የሚያደርግበት ማለት ነው። ስለዚህ ይህኛውን ደግሞ እንዴት አድርገን እናደርጋለን? እዛው ሲስተም ላይ እንመለስና ሴቲንግ ላይ ይዘው እንዳለ ሲስተም ላይ እንመለስና ከዛ ኖቲፊኬሽን እንዳለ ማለት ነው። ኖቲፊኬሽን የሚለውን ክሊክ እናደርጋለን። ከዛ እሱን ክሊክ ካደረግን በኋላ ወታች ስክሮል እናደርጋለን ማለት ነው። ስክሮል ካደረግነው በኋላ አዲሽናል ሴቲንግ የሚላለ አዲሽናል ሴቲንግ የሚለውን ክሊክ እናደርጋለን ማለት ነው። አዲሽናል ሴቲንግ የሚለውን ክሊክ ካደረግን በኋላ ጌት ቲፕ ኤንድ ሳጀሽን ፎር ዩዚንግ ዊንዶ ይለዋል። ይሄኛው እናንተ ጋር ሴሌክት ነው የሚደረገው፣ ግን ይሄኛውን
አንሴሌክት ታደርጉታላችሁ ማለት ነው። ለምን ዊንዶ በራሱ የተለያዩ አፕሊኬሽኖችን ፕሮሞት ስለሚያደርግበት ይህኛውን አንሴሌክት እናደርጋለን ማለት ነው። ከዛ ወደ አምስተኛው ስቴፕ ስናልፍ ደግሞ አንኢንስቴል አንዋንትድ አፕ ይሆናል ማለት ነው። አንኢንስቴል አንዋንትድ አፕ ማለት ደግሞ የማንፈልጋቸው አፖችን ባክግራውንድ ራን የሚያደርጉ አፕሊኬሽኖችን በሙሉ አንኢንስቴል እናደርጋለን ማለት ነው። ደግሞ እንዴት አድርገን ነው የምናደርገው? አፕ ላይ ይዘው ሴቲንግ ላይ እንዳለን አፕ የሚለውን ክሊክ እናደርግና ከዛ ኢንስቴል አፕ እንላለን። እሱኛውን ክሊክ እናደርጋለን ማለት ነው። ከዚያ እሱን ክሊክ ካደረግን በኋላ አሁን ባክግራውንድ የማናያቸው አፕሊኬሽኖች እዚያው ራን ያደርጋሉ ማለት ነው። ስለዚህ ከዚህ ውስጥ የማንፈልጋቸው አፕሊኬሽኖችን እኔ አብዛኞቹ ስላጠፋኋቸው የማንፈልጋቸውን አፕሊኬሽኖችን አንኢንስቴል እናደርጋለን ማለት ነው። ለምሳሌ ስክሮል አድርግና የተወሰነ ላሳያችሁ። ፊድባክ ክለብ የሚለው አልፈልገውም፣ አንኢንስቴል አደርጋለሁ ማለት ነው። አብዛኞችን አጥፍቻቸዋለሁ። እናንተ ላይ ግን የማይፈለጉ አፕሊኬሽኖች ይኖራሉ ማለት ነው። ከዛ አሁንም ለምሳሌ ማይክሮሶፍት ጌም አሲስታንት የሚላለን አንዊኛል ማለት ነው። እንዴት አድርጌ አንኢንስቴል አደርጋለሁ? ክሊክ አደረግና ከዛ አንኢንስቴል አደርጋለሁ ማለት ነው። ከዛ አንኢንስቴል ስለው አሁን አንኢንስቴል እያደረገልኝ ነው ማለት ነው። ከዛ አሁን ስክሮል አድርግና ወርታች ማይክሮሶፍት ቪዥዋል C++ የሚላለ በሙሉ አጠቃላይ ያጠፋለሁ ማለት ነው። እናንተ ጋር እዚህ ጋር አፕ በሚለው አንኢንስቴል አፕ በሚለው ትገቡና የማይፈለጉ አፕሊኬሽኖችን በሙሉ ከዚህ ጋር ክሊክ ታደርጋላችሁ። ከዛ አንኢንስቴል ታደርጋላችኋል፣ አንኢንስቴል ታደርጋላችሁ ማለት ነው። ከዛ በዚህ ወይ አንኢንስቴል ማድረግ ትችላላችሁ ማለት ነው። ከዛ ወደ ስድስተኛው ስቴፕ ስናልፍ ደግሞ ዲሴብል ስታርት አፕስ ነው። ይሄኛው ኖርማሊ ኦፍ እና ኦን አድርገን የምንጠቀመው ማለት ነው። እንዴት አድርገን ነው የምናደርገው? እዛው አፕ እንገባና ከዛ ስክሮል ስታደርጉት ወደታች ስታርት አፕ የሚላለ ማለት ነው። ይችኛውን ክሊክ እናደርጋለን ማለት ነው። ክሊክ ስናደርገው እዚህ ጋር ብዙ አፕሊኬሽኖች ይመጡልናል ማለት ነው። እዚህ ጋር በተለይ የዊንዶችን ላይ የሚጠቀማቸው አፕሊኬሽኖች በሙሉ ባክግራውንድ እዚህ ጋር መጣው ራን ያደርጋሉ ማለት ነው። ስለዚህ እዚህ ጋር ማድረግ ያለባችሁ በሙሉ ኦፍ ታደርጉታላችሁ ማለት ነው። ለምን ባክግራውንድ ኔትወርክ ባበራችሁ ራን ማድረግ ያለበት ኔትወርካችሁን ስለሚያጨናንቀው ማለት ነው። ስለዚህ መቅረት ያለበት ማነው? አንቲቫይረስ ብቻ ነው እዚህ ጋር መቅረት ያለበት ማለት ነው። ለምሳሌ አሁን እዚህ ጋር ክሮም የምትመለከቱት ኦፍ ያደርጋል። ኦን ካደረጋችሁ ኔትወርክ ባበራችሁ ቁጥር እዚህ ጋር ራሱ ራን ያደርጋል ማለት ነው። ስለዚህ ማድረግ የለበትም በሙሉ እዚህ ያለውን አፕሊኬሽን በሙሉ ታጠፋላችሁ። ከማን በቀር? ከአንቲቫይረስ በቀር ማለት ነው። ስለዚህ ሰባተኛ የሚሆነው አጀስት ቪዥዋል ኢፌክት ይሆናል ማለት ነው። አጀስት ቪዥዋል ኢፌክት ደግሞ ምን ማለት ነው? የኮምፒውተራችን ፐርፎርማንስ ስፒድ እና ኤፊሽንሲ ከዊንዶዋችን ጋር ባላንስ ማድረግ ማለት ነው። ይሄ ደግሞ እንዴት አድርገን ነው ባላንስ የምናደርገው? ዊንዶ አር እንነካና ከዛ የምንጽፋት ኮማንድ አለች ማለት ነው። ምን ብለን እንጽፋለን ማለት ነው? sys.dm.cpl ብለን እንጽፋለን ማለት ነው። ከዛ ይሄን ከጻፍነው በኋላ ይመጣልን ሴቲንግ አለው ማለት ነው። ከዛ እሱ ሴቲንግ ሲመጣልን እዚህ ጋር እንመጣና በተስኩኝ የሚመስለን ከዛ አድቫንስ እንለዋለን ማለት ነው። አድቫንስ ካልን በኋላ ከዛ ሴቲንግ እንለዋለን ማለት ነው። ከዛ እዚህ ጋር እንመርጥለታለን ፐርፎርማንሳችንን ማለት ነው። ለምሳሌ አጀስት ፎር ቤስት አፒራንስ የሚላለን፣ ከዛ አጀስት ፎር ቤስት ፐርፎርማንስ የሚላለን። እኔ አጀስት ፎር ቤስት ፐርፎርማንስ የሚለውን እንመርጣለን ማለት ነው። ከስተም ካደረጋችሁት ግን ማድረግ ያለባችሁ ነገሮች ማን ማለት ነው? ለምሳሌ የመጀመሪያው አኒሜሽን ታስክባር የሚለዋለ ይህን ክሊክ ማድረግ አለባችሁ። ከስተም አድርጋችሁ መርጣችሁ ራሳችሁ ካደረጋችሁ ማለት ነው። ከዚያ ሻው ታብኔም ኢንስቴድ ኦፍ አይኮን የሚላለን ሴሌክት ማድረግ አለባችሁ።
ከዚያ ሾው ዊንዶ ኮንተንት ፋይል ድራይቪንግ የሚለውን ክሊክ ማድረግ አለባችሁ። ከዛ ስሙዝ ኢዲት ኦፍ ስክሪን ፎንት የሚለውን ክሊክ ማድረግ አለባችሁ። ከዛ ይህኛውን ካደረጋችሁ በኋላ ሴቭ ታስክ ባር ከሚል ፕሪቪው ይላል። እነዚህኞች ክሊክ ማድረግ አለባችሁ ማለት ነው ከስተም ካደረጋችሁ። ካልሆነ ግን አዲስ ፐርፎርማንስ ክሊክ ራሱ አውቶማቲካሊ ያደርግላችኋል ማለት ነው። ከዛ አፕላይ ካደረጋችሁት በኋላ ከዚያ ወጪ ታላችሁ ማለት ነው። ስለዚህ አዲስ ቪዥዋል የሚለውን በዚህ ታደርጋላችሁ ማለት ነው። ስምንተኛው ምንድን ነው? ዲዜብል ኤክስቦክስ ጌም ባር ነው። ይሄ ማለት ደግሞ ምንድን ነው? በፒሲያችሁ ላይ የማትጫወቱ ከሆነ ኖርማሊ ጌም ባር የሚለውን ባክግራውንድ ራን እያደረገ ስለሆነ አውቶማቲካሊ ማጥፋት አለባችሁ ማለት ነው። እንዴት አድርገን እናጠፋዋለን? ስታርት በተን ላይ እንሂድና ከዛ ማለት ስታርት በተን ላይ ሳይሆን እዛው ውስጥ እንደገባን ጌሚንግ ይላል። ጌሚንግ የሚለውን እንሂድና ከዛ ጌም ባር አለ። ይሄኛው ኦል ነው። ለምሳሌ እዚህ ጋር ይሄኛውን ኦፍ ታደርጋላችሁ ማለት ነው። ለምን ባክግራውንድ ባትጫወቱበት ራሱ ጌም ባክግራውንድ ራሱ ራን እያደረገ ስለሆነ ኮምፒውተራችንም አሁን ያጨናንቅብናል ማለት ነው። ከዛ 9ኛ የሚሆነው ደግሞ ምንድነው? ዲዜብል አንዋንትድ ዊንዶ ሰርቪስ ይባላል። ዊንዶ በራሱ የተለያዩ ሰርቪሶችን ይሰጣል። ለምሳሌ እንደ አውዲዮ ሰርቪስ፣ እንደ ቪዲዮ ሰርቪስ፣ እንደ ቪዲዮ፣ እንደ ኔትወርክ፣ እንደ ፕሪንተር የተለያዩ ሰርቪሶችን ይሰጣል ማለት ነው። ስለዚህ ኮምፒውተራችን የሚሰጣቸውን ሰርቪሶች እኛ የማንጠቀምባቸው ሰርቪሶችን በሙሉ እናጠፋለን ማለት ነው። የምንጠቀምባቸውን እና የማንጠቀምባቸውን እናጠፋለን ማለት ነው። ወይም የሚናገር ኮንቴክስት የማንጠቀምባቸውን የዊንዶ ሰርቪሶች በሙሉ እናጠፋለን ማለት ነው። ስለዚህ እንዴት አድርገን እናጠፋለን ወደሚለው ስንገባ ስታርት በተን እንነካና እዚህ ጋር እንዴት አድርገን እናጠፋለን። ከዛ እዚህ ጋር ስታርት በተን እንነካለን ማለት ነው። ከዛ እዚህ ጋር ሰርቪስ ብለን ሰርች ስናደርገው ሰርቪስ ብሎ መጣለን እዚህ ጋር ማለት ነው። ከዛ በሚሆን ክሊክ እናደርጋለን። ይህን ክሊክ ካደረግን በኋላ አጠቃላይ ዊንዶ የሚሰጣቸውን የእናንተ ፐርሰናል ዊንዶ የሚሰጣቸውን ሰርቪሶች እዚህ ጋር እናገኛለን ማለት ነው። ለምሳሌ የተወሰነ እንጠብቀው እየከፈተልን ነው። አሁን ከፍተልናል። እዚህ ጋር ብዛት ያላቸው ሰርቪሶች ዊንዶ የሚሰጣቸውን ሰርቪሶች እዚህ ጋር እናገኛለን ማለት ነው። እዚህ ጋር የማይፈለጉ የዊንዶ ሰርቪሶችን ሴሌክት አድርጎ ዲስክሪፕሽን ቦክስ ላይ ስላስቀመጥላችሁ እዛ ጋር ሄዳችሁ ቼክ አድርጋችሁ እዚህ ጋር አድርገን ዲዜብል እንደምናደርግ ከዛ ቼክ እንዳደረጋችሁ እዚህ ማየት ትችላላችሁ ማለት ነው። አሁን የተወሰነች ቼክ አድርጌ እንዴት አድርገን ዲዜብል እንደምናደርግ አሳያችኋለሁ ማለት ነው። ለምሳሌ እዚህ ጋር የሚሰጣቸው ብዛት ያላቸው ዊንዶ ሰርቪሶች አሉ። ከዚያ ለምሳሌ እዚህ ጋር የተወሰኖችን ላሳያችሁ እዚህ ጋር ማለት ነው። ለምሳሌ እዚህ ጋር ሃይፐር ቪ ይባላል። ያ ማለት ደግሞ ምንድን ነው? ዊንዶችሁ ላይ እናንተ ዊንዶ ቨርቹዋል ኦፕሬቲንግ ሲስተም የማትጠቀሙበት ከሆነ ይህኛውን አውቶማቲካሊ ዲዜብል ማድረግ ትችላላችሁ ማለት ነው። አሁን ለምሳሌ እዚህ ጋር ማኑዋሊ ራን እያደረገ ማንጠቀምበት ከሆነ እዚህ ጋር መኖር ስለሌለበት ዲዜብል ማድረግ እንችላለን ማለት ነው። እንዴት አድርገን ዲዜብል እናደርገዋለን? ክሊክ እናደርገውና እዚህ ከዛ ራይት ክሊክ ከዛ ፕሮፐርቲስ በሚለውን ገባና ከዛ ማኑዋሊ ጋር ዲዜብል እንዳለ ዲዜብል እናደርገዋለን ማለት ነው። እኔ ለምሳሌ አንድሮይድ ኦፕሬቲንግ ሲስተም የፎን ኦፕሬቲንግ ሲስተም እየተጠቀሙበት ስለሆነ ቨርቹዋሊ ማድረግ አልችልም ማለት ነው። እናንተም ማታደርጉት ከሆነ ግን ራሱ ላይ ራይት ክሊክ ታደርጉና ከዛ እዚህ በመጣችሁ ፕሮፐርቲስ የሚለው ክሊክ ታደርጉና ከዛ ዲዜብል ማድረግ ትችላላችሁ ማለት ነው። ስለዚህ ይህኛውን ማድረግ ስለማፈልግ ትዋለሁ ማለት ነው። ከዛ እዚህ ጋር ለምሳሌ ይመጣና ስክሮል አድርገውና ወደታች አይፒ ሄልፐር እንላለን። አይፒ ሄልፐር የሚለውን ይሄ ደግሞ ምንድን ነው? ለምሳሌ IPv6 የምንጠቀም ከሆነ ይሄኛውን ኦን እናደርገዋለን ወይም አውቶማቲካሊ ራን እናደርገዋለን። አንዱ አውቶማቲካሊ ራን እያደረገ ነው፣ ግን IPv6 ሳይሆን የምንጠቀመው IPv4 ስለሆነ እየተጠቀምን ያለ ነው። ስለዚህ ይሄኛውን ዲዜብል ማድረግ አለብን ማለት ነው።
ከዛ ራይት ክሊክ አደርግና ከዛ ፕሮፐርቲስ ውስጥ ከገባሁ በኋላ አውቶማቲክ የሚለውን እዚህ ጋር ከዛ ጊዜ ታደርገዋለሁ ማለት ነው። ጊዜ የሚለውን አፕ ላይ ከዛ ኦኬ ከዛ እንደዛ ጋር አሁን ጊዜ ሆኖ ማለት ነው። አሁን ስክሮል አድርገን ከዛ እዚህ ጋር ምንም ይላል ስክሮል እናድርገው። የተወሰኖችን ኖርማሊ ከዚህ መጥፋት ያለባቸውን ዲስክሪፕሽን ቦክስ ላይ ስላስቀመጡላችሁ ከዛ አድርጋችሁ እዚህ ጋር ፊት አድርገን ጊዜ እንደምናረግ ፕሮሰሱን አይታችሁ ከዛ የመጣችሁ እዚህ ጋር ዲዛይን ማድረግ ትችላላችሁ ማለት ነው። ለምሳሌ ዳውንሎድ ማፕ ማናጀር የሚለውን ካርታ ነገሮችን የማትጠቀሙ ዌብሳይታችሁ ከሆነ ይሄንን ዲዛይን ማድረግ አለባችሁ ማለት ነው። ከዛ ራይት ክሊክ ታደርጋላችሁ ራሱ ላይ ፕሮፐርቲስ ከዛ አውቶማቲክ የሚለውን ዲዛይን አደርገዋለሁ ማለት ነው ስለማትጠቀምበት። ከዛ አፕላይ ከዛ ኦኬ። ስለዚህ በዚህ ወይ የማያስፈልጉ ሰርቪሶችን ፒክ እያደረጋችሁ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ መጣችሁ በዚህ ወይ ዲዛይን ማድረግ ትችላላችሁ ማለት ነው። 10ኛው እና የመጨረሻው የሚሆነው ደግሞ ቴምፖራሪ ፋይሎችን እንዴት አድርገን ክሊን ማድረግ እንደምንችል እናያለን ማለት ነው። መሪው ክሊን ቴምፖራሪ ፋይል እንዴት አድርገን እንደምናደርግ እናያለን ማለት ነው። ዊንዶ አርም እና ከዛ ቼንጅ ቴምፖራሪ ፋይል ማለት ነው። ከዛ ኦኬ የሚለውና ኦኬ ካልነው በኋላ ቴምፖራሪ ፋይል ይመጣልናል። ከዛ ኮንትሮል ኤ ሴሌክት እናደርገዋለን። ከዛ ሽፍት ዲሊት ፐርማነንት ዲሊት ለማድረግ ማለት ነው። ከዛ እኛውን በሙሉ እናጠፋለን ማለት ነው። አሁን ጠፋለን ማለት ነው። ከዛ አሁን እንደገና ሰው ዊንዶ አርም የሚነካና ከዛ የፐርሰንት ምልክትን ቴንጅ እዛ የቅድሙን ማለት ነው። ከዛ አሁንም የፐርሰንት ምልክት ከዛ ኦኬ ቴንጅ ማመነለው እዚህ ጋር የፐርሰንት ምልክት እንነካለን። ከዛ ቴንጅ እናደርጋለን ማለት ነው። ከዛ ይሄኛውንም ኮንትሮል እንነካና ሽፍት ዲሊት እናደርጋለን ማለት ነው። ይሄኛውንም ፐርማነንት ዲሊት እናደርጋለን ማለት ነው። ከዛ ክሊን አደረግነው ማለት ነው። ስለዚህ በዚህ ወይ ጨርሰናል ማለት ነው። ሙሉ ስቴፕ ተከትላችሁ ሙሉ ፕሮሰስን ተከትላችሁ የራሳችሁን ኮምፒውተር በዚህ ወይ 100% በሚባል ደረጃ ፍጥነቱን መጨመር ትችላላችሁ ማለት ነው። በቀጣይ በተለያዩ ቪዲዮዎች ስለምላችሁ ስለምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንላለን። መልካም